መጽሐፍ ስትገልጡ ያዛጋችኋል ወይስ የማጥናት ፍላጎታችሁ ጨርሶ ጠፍቷል? ብዙ ተማሪዎች ሰነፍ ስለሆናችሁ ሳይሆን አይምሯችሁ የማጥናት ፍላጎቱን ስላጣ ነው። በዛሬው ቪዲዮ ላይ ማጥናትን ልክ እንደ ጨዋታ እንድትወዱ ከዛም አልፎ የማጥናት ፍላጎታችሁን ከዜሮ ተነስታችሁ እንድትጨምሩ የሚያደርጋችሁን 4 ሳይንሳዊ ዘዴዎችን እነግራችኋለሁ ማለት ነው። እስከ መጨረሻው ድረስ አብራችሁን ቆዩ። እሺ እንግዲህ ዛሬ የምንነጋገረው የማጥናት ፍላጎታችንን እንዴት እንደምንጨምር ነው። የማጥናት ፍላጎታችንን እንዴት እንደምንጨምር ከመነጋገራችን በፊት ግን የማጥናት ፍላጎታችንን የሚቀንሱትን ምክንያቶች ማወቅ መቻል አለብን። እንግዲህ ከነዛ ምክንያቶች መካከል የመጀመሪያው በውስጣችን ያለው ዶፓሚን የሚባለው ንጥረ ነገር እጥረት ሲያጋጥመን ነው። እሱ ምንድነው ካላችሁ ይሄ ንጥረ ነገር ስንዝናና፣ ስንጫወት፣ ጌም ስንጫወት፣ ዓለም ሶሻል ሚዲያ ቲክቶክ ስንጠቀም በውስጣችን ደስታ ይመነጫል። ጥናት ደግሞ ደስታ ወዲያው የሚታይ ነገር አይደለም። ጥናት ደስታ ወዲያው አይታይም። ምክንያቱም ውጤቱ ሲደርስ ወይ ዓመቱ መጨረሻ ላይ ምናምን ነው የሚታየው። ውጤቱ ቆይቶ የሚታይ ነገር ነው። ስለዚህ አይምሯችን ምን ብሎ ያስባል? ጥናትን ይሄ ነገር አሰልች ነው ብሎ ያስባል። ያንን አይምሯችን በሚያስብበት ጊዜ የማጥናት ፍላጎታችን ይቀንሳል ማለት ነው። ይሄ የመጀመሪያው ምክንያት ነው። ሁለተኛው ደግሞ የማጥናት ፍላጎትን የሚቀንሰው ነገር ምንድነው? የምናጠናበትን የምንማርበትን ዓላማ ስንረሳ ነው። እንግዲህ እኛ የምንማረው እንደ ግዴታ አይተነው ወይ ቤተሰብ ስላዘዘን ነው ወይ ደግሞ ፈተና ስለደረሰ ብቻ ነው። ግን እንደዛ መሆን የለበትም። የምናጠናው የምንማረው የወደፊት ዓላማችን ጋር አገናኝተን ነው። ወደፊት መድረስ የምንፈልግበት ነገር ጋር አገናኝተን ማየት ስናቆም ማጥናት በራሱ ቅጣት ይሆናል ማለት ነው። አይምሯችን ማጥናትን እንደ ቅጣት ነው የሚያየው። ስለዚህ የዛኔ እንደዚህ በሚሆንበት ጊዜ አሁንም የማጥናት ፍላጎታችን እየቀነሰ ይሄዳል። ሶስተኛው ምክንያት ደግሞ ምንድነው? ማጥናት ስናስብ ከልክ በላይ መጨነቅ። ለአይምሯችን ምንድነው የምንነግረው? ያለብንን የሌሰን ብዛት፣ ያለብንን የምናነበው መጽሐፍ ብዛት። ያንን በምንነግረው ጊዜ አይምሯችን ወዲያውን ይደነግጣል፣ ይፈራል። በቃ ያንን በምታስቡበት ሰዓት አይምሯችሁ ወዲያው ነው የሚዝለው፣ ወዲያው ነው የሚፈራው። የዛኔ ምን መሆን ይጀምራል ማለት ነው? የማጥናት ፍላጎታችን ይቀንሳል። ለአይምሯችን እንደዚህ አይነት ነገሮች በምንነግረው ጊዜ የበዛ ነገር ከዚህ በፊት እዚህኛው ቪዲዮ ላይ አሁን የማስገባላችሁ ቪዲዮ ላይ ማለት ነው ነግራችሁ ነበረ። ስታጠኑ ለራሱ እያረፋችሁ ትንሽ ትንሽ እያረጋችሁ ረጅም ሰዓት አለማጥናት ብዬ ነበር። ይሄ የዛን የነገርኳችሁ የማጥናት ፍላጎታችሁ እንዳይቀንስ ነው። ዛሬም ላይ ደግሞ የማጥናት ፍላጎት የሚቀንሱት ገና ሳታጠኑ በፊት ለአይምሯችሁ እነዛን ነገሮች በሙሉ በምትነግሩበት ጊዜ የማጥናት ፍላጎታችሁ ይቀንሳል። ይሄም ሶስተኛው ምክንያት ነው። እሺ እንግዲህ የማጥናት ፍላጎታችንን የሚቀንሱ ምክንያቶች እየተነጋገረን እንገኛለን። አሁን አራተኛው ላይ ደርሰናል። አራተኛው ነገር ደግሞ ምንድነው? የማጥናት ፍላጎታችሁን የሚቀንሰው ውጤት ላይ ብቻ ማተኮር። ማምጣት አለብኝ ወይ ደግሞ 90 ማምጣት አለብኝ 100 ማምጣት አለብኝ ብለን ውጤት ላይ ብቻ በመናተኩርበት ጊዜ አይምሯችንን እናጨናንቀዋለን። አይምሯችን ይፈራል ማለት ነው። እንደዛ በሚሆንበት ጊዜ ማጥናቱን፣ ማወቁን፣ መማሩን አውቆ ማለፉ ላይ ትተን ውጤቱ ላይ ብቻ በመናተኩርበት ጊዜ ይሄም ውስጣችን እንዲፈራ ያደርግና የማጥናት ፍላጎታችንን ይቀንሳል ማለት ነው። የመጨረሻውና አምስተኛው የማጥናት ፍላጎታችንን የሚቀንሰው ነገር ምንድነው? አካላዊ ድካምና በቂ እንቅልፍ ማጣት። እነዚህ ነገሮች እጅግ በጣም ወሳኝ ናቸው። ለየትኛውም አይደለም ለጥናት ቀርቶ ጥናት ብዙ ትኩረት የሚጠይቀው ቀርቶ ለስራም ቢሆን አካላችን ማረፍ አለብን። በዛ ላይ ደግሞ በቂ እንቅልፍ ማግኘት አለብን። አይምሯችን ልክ እንደ ባትሪ ነው። ስልክ ቻርጅ እንደሚደረገው እኛም አይምሯችንን ቻርጅ ማድረግ አለብን። በደንብ አድርገን አይምሯችን ኢነርጂ መሙላት አለብን፣ ማረፍ አለብን። ስናጠና ደግሞ አይምሯችን ያጠናነውን ነገር ማደራጀት አለበት፣ ሴቭ ማድረግ አለበት፣ መያዝ አለበት። ስለዚህ በደከመ አካል በዛ ላይ ደግሞ እንቅልፍ ባጣ አካል ላይ ሴቭ የማድረግ አቅሙ ይቀንሳል። የማጥናት አቅማችንንም አብሮ ይቀንሳል ማለት ነው። ምክንያቱም ደክሞናል፣ እንቅልፋተናል። ስለዚህ ጥናት ሊታሰብም አይችልም። ይሄኛውም ዋነኛው የማጥናት ፍላጎትን የሚቀንስ ነገር ነው። እሺ እንግዲህ እስካሁን የተነጋገርነው የማጥናት ፍላጎታችንን የሚቀንሱ መንገዶች ነው። አሁን ደግሞ የማጥናት ፍላጎታችንን የምንጨምርባቸው መንገዶች ልነግራችሁ ስለሆነ ተማሪዎች ሰብሰብ ብላችሁ ደብተራችሁን ይዛችሁ ጻፉ። እነዚህን 4 የማጥናት ፍላጎታችሁን የሚጨምሩትን ዘዴዎች ጻፉ።
የመጀመሪያው አንደኛው ዘዴ ምንድነው? ጧት ተነስታችሁ ለማጥናት ስታስቡ ዓለም ላይብረሪ ለመሄድ ስታስቡ ዛሬ በቃ ለ2 ሰዓት ያክል አጠናለሁ ወይ ለ3 ሰዓት ያክል አጠናለሁ ከምትሉ ተነስታችሁ ዛሬ ማጠናው ለ5 ደቂቃ ነው 5 ደቂቃ 10 ደቂቃ ደብተሬን አይቼ እወጣለሁ ብላችሁ ለአይምሯችሁ ንገሩት። የዛኔ ከጀመራችሁ በኋላ ትልቁ ነገር መጀመር ስለሆነ ጥናቱን ከጀመራችሁ በኋላ አይምሯችሁ ራሱ ፍላጎቱን ያመጣዋል፣ የማጥናት ፍላጎቱን ያመጣዋል። የዛኔ ጥሩ የሆነ ጥናት የፈለጋችሁትን ያክል ሰዓት ታጠናላችሁ። ምክንያቱም አይምሯችሁ ከባድ ነገር እንዳልሆነ ረጅም ሰዓት እንደማያጠና ገብቷችኋል። እንደ ከባድ ነገር ስለማያየው ቀለል አድርጋችሁ ለ5 ለ10 ደቂቃ ብላችሁ ትጀምራላችሁ። ትልቁ ነገር መጀመር ስለሆነ ማለት ነው። ይሄ የመጀመሪያውና ዋነኛው ዘዴ ነው። ሁለተኛው የማጥናት ፍላጎትን የሚጨምረው ነገር ምንድነው? ከማጥናታችሁ በፊት እስቲ ለራሳችሁ ሽልማት አዘጋጁ። ይሄንን ቻፕተር አጥንቼ ከጨረስኩ እዚህ ቦታ ሄጄ ሻይ እጠጣለሁ፣ ወይ ደግሞ ይሄንን ቻፕተር አጥንቼ ከጨረስኩኝ ወይ ደግሞ ይሄንን ነገር አጥንቼ በደንብ ከጨረስኩኝ ይሄንን ቪዲዮ ያያለሁ፣ ይሄንን ፊልም ያያለሁ ብላችሁ ለራሳችሁ ልክ እንደ ሽልማት ለራሳችሁ ንገሩት። ከዛ አይምሯችሁ ለሽልማቱ ሲል የማጥናት ጉልበት ኢነርጂ ያገኛል ማለት ነው። ይሄም ሁለተኛው ዘዴ ነው። እሺ እንግዲህ ሶስተኛ የማጥናት ፍላጎታችን የሚጨምረው ላይ ደርሰናል። ሶስተኛው ነገር ደግሞ ምንድነው? ከማጥናታችን በፊት የምንማርበትን የምናጠናበትን ምክንያት ለራሳችን መናገር። 10ኛ ክፍል ከሆነ ወደ 11 እንድናልፍ፣ 12ኛ ክፍል ከሆነ ዩኒቨርሲቲ ገብተን የምንፈልገውን ዓላማ ለማሳካት ለራሳችን ገብታችኋል። ጥቅሙን እስቲ ቁጭ ብላችሁ ለራሳችሁ ንገሩት። የማጥናት እኛ የምናጠናው ልክ እንደ ግዴታ ለሌላ ሳይሆን የምናጠናው የወደፊት ህይወታችንን፣ ህልማችንን፣ ራዕያችንን፣ ግባችንን ሊሆን ይችላል። የምንፈልገውን ነገር ጽፈን እሱን ለማሳካት እንደምናደርገው ስናስብ አሁንም ግልጽ ነው፣ የማጥናት ፍላጎታችን ይጨምራል። እሺ የመጨረሻውና አራተኛው የማጥናት ፍላጎትን የሚጨምረው ሐሳብ ላይ ደርሰናል ማለት ነው። የመጨረሻው ደግሞ እስቲ ስናጠና ቦታ እንቀይር። አንድ ቦታ ላይ እዚሁ ቦታ ላይ ሁኜ በማጠናበት ጊዜ አይምሯችን ምናልባት ሰልችቶት ሊሆን ይችላል ቦታውን። ገብቷችኋል? እስቲ ቦታ ቀይሩ። ሁሌ አንድ ቦታ ላይ ብራሪ ከምታጠኑ መናፈሻ እየሄዳችሁ ጸጥ ያሉ ካፌዎች ሊሆኑ ይችላሉ። እስቲ ቦታ እየቀያየራችሁ አጥኑ። ያን አይምሯችሁ አዲስ ድባብ ስትፈጥሩበት፣ ወይ ደግሞ ቤት ውስጥ ከሆናችሁ አዲስ ጠረጴዛ አድርጋችሁ አስተካክላችሁ ገብቷችኋል? ተነሳሽነት እንዲኖራችሁ አድርጋችሁ በምታጠኑበት ጊዜ ይሄም የማጥናት ፍላጎትን ይጨምራል። እሺ እንግዲህ እስካሁን የማጥናት ፍላጎታችንን የሚያጠፉ ነገሮች ከዛም አልፎ ደግሞ የማጥናት ፍላጎታችንን የሚጨምሩ ነገሮችን ነግራችኋለሁ። በአጠቃላይ ግን ተማሪዎች ማወቅ ያለባችሁ ነገር ምንድነው? ማጥናት መማር ማለት ራሳችን ላይ የምናደርገው ኢንቨስትመንት እንደሆነ፣ ለነገ ለውጣችን እንደሆነ በደንብ አድርጋችሁ ማስተዋል መቻል አለባችሁ። በቻላችሁት መጠን እነዚህን 4 ዘዴዎች ተጠቀሙ፣ ለውጥ ታዩባችኋላችሁ። እስካሁን ደግሞ ከነገርኳችሁ ሐሳብ የቱን እንደወደዳችሁት ኮሜንት ላይ አሳውቁኝ። ተማሪ ጓደኞች ካላችሁ ደግሞ ለተማሪ ጓደኞቻችሁ ሼር አድርጉላቸው። እስከዚህ ሰዓት ድረስ አብራችሁኝ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። መልካም ጊዜ